ባለትዳሮች ትዳራቸው ሲበጠበጥ ድርሳነ ሚካኤል ከጸለዩ፣ መልካ ሚካኤል ከጸለዩ፣ የሚካኤልን ጸበል ከተጠመቁ ወይም ቤተክርስቲያን ሄደው ከተሳሉ፣ ታቦት ፊት ከነገሩት ትዳርን ሰላም ያደርጋል። ሀገርም ስትበጠበጥ ብሮሽኤል የሚባል የአመፅ መንፈስ አለ። ብሩሽ መደምሰሽ አይደለም፣ ብሮሽኤል ደግሞ ደምሳሽ ወይም ደግሞ በጥባጭ ነው። ይሄ አመፀኛ መንፈስ አገርን ሲያውቅ፣ ቤተክርስቲያንን ሲበጠብጥ፣ ህዝብን ሲያውቅ ወይም ጦርነት እንዲነሳ ሲያደርግ ቅዱስ ሚካኤል ይመጣና ቀንዱን ብሎ ያስታክሰዋል። ድርሳኑ ሲደገም ወይም ደግሞ አባቶች ቅዱስ ሚካኤልን ጠርተው በስሙ ወደ እግዚአብሔር ሲጸልዩ ስለ ቅዱስ ሚካኤል ብለህ እባክህን ሲሉ ቅዱስ ሚካኤል ስክን ያደርገዋል። ሌላው በገዳም ያሉ አባቶቻችን ደግሞ ጾር ሲበዛባቸው የዝሙትም፣ የፍትወት፣ የተለያየ ገንዘብም የንዋይ ማለት ነው እንዲሁም የምግብ የመብላት የመጠጣት መናኝ ሆነው ግን እንደ ከተማ ሰው የመኖር ፍላጎት ሲመጣባቸው ሊቀ መላእክት ቅዱስ ሚካኤል እኔ እኮ መናኝ መነኩሴ ነኝ እኮ ይህን ስሜት እየመጣብኝ ነው፣ እባክህን ስጋዬ ላይ ያለውን ነገር እና እረፍት ስጠኝ ሲሉ ቅዱስ ሚካኤል ስክን ያደርገዋል። አይምሯቸውን በርድ ቅዝቅዝ ያደርገዋል። የቅዱስ ሚካኤል ትልቁ ስራው አንድ የሚንቀዠቀዥና የሚንቀለቀልን ነገር ማብረድ ነው። ልጆችም ሲንቀዠቀዡ እንደዛ ነው የሚሆነው። ድርሳነ ሚካኤል በአንገት ላይ ክታብ እስከ ማድረግ ይደርሳል፣ አይፈቀድም እንጂ እና ብዙ ጊዜ የሆነ አመፅ የሆነ ሁከት የሆነ የሚንበለበል ምላሳችሁ ራሱ የእናንተ ቅዥቅዥ የሚያደርጋችሁ ከሆነ ስራ ራሱ አንድ ዲግሪ፣ ዲፕሎማ፣ ማስተርስ ምናምን በቃ እዛው ገንዘብም፣ ንግድም፣ ስጋ ቤት፣ ስቴሽነሪ፣ ህንፃ መሳሪያ ምናምን፣ ሆቴል ምናምን በቃ ሁሉንም ከፍቶ ነካ ነካ እያደረጉ ሁሉም ለኪሳራ ሲያስቸግራቸው የራሱ መንቀዥቀዥ ይባላል። በአንድ ፕሮፌሽን አለመጽናት፣ በአንድ ነገር ላይ አለመርጋት። ቅዱስ ሚካኤል እባክህ በአንድ ፕሮፌሽን ላይ ያቆየኝ፣ በቃ እኔ የምፈልገው ረጋ ብዬ ተረጋግቼ መኖር ነው ስትሉት በዝሙት ትንቀሸቀሹ ከሆነ አንዷን ያመጣላቸዋል ወይም አንዱን ያመጣልሻል። በሃይማኖትም የሚንቀሸቀሹ አሉ። አንዴ ጴንጤ፣ አንዴ ሙስሊም፣ አንዴ አሁን ሰሞኑን አይታችሁ ትናንትና ወደ እስልምና ሄድኩ ብሎ አንድ ቄስ ምንድን ያደርገው ቆቡን አወለቀ፣ የአንገቱን መስቀል አወለቀ፣ የእጁን መስቀል ቆብ ውስጥ ሰጠ። ከዚህ በኋላ አላሁ አክበር አለ። እንዲህ የሚያንቀሸቅሽ የእናትና የአባት ዛር ምን እንደሚያደርግ የማያውቁ ቅሽቅሽ የሚያደርጋቸው አሉ። ራን እውነተኛ አምላክ ተገለጽልኝ፣ አምላክ ፀሐይ ተናበበኝ እንዳለው እንደ አብርሃም ስትሉ ስክን ያደርገዋል። አንድ ቦታ እውነትን ይገልጽላችኋል። እሱም ተዋህዶ ነች። እኔ አሁን ያለሁባት የተዋህዶ እምነት ብቻ አይደለም። እኔ ለራሴ ነው የማደለው። ሁሉም የራሱ እምነት ቢያደላም ግን ኦርቶዶክስ ውስጥ ሆናችሁ መድኃኒት አጣችሁ፣ መፈወሻ አጣችሁ፣ ወይ ንስሐ አባት አጣችሁ፣ ወይ ሀቀኛው ነገር አጣችሁ፣ መረጋጋት አቅቷችሁ ውስጣችሁ በጣም ሲያስጨንቃችሁ፣ በተለይ የጭንቀት መንፈስ ያለባችሁ የአማኑኤል ኪኒን የምትወጡ የቅዱስ ሚካኤልን ድርሳን ጸልዩ፣ መልካም መልኩን ጸልዩ፣ ጸበሉን ተጠመቁ። ቅዱስ ሚካኤል የሚያንቀሸቅሻችሁ መንፈስ ቀንዱን ብሎ አባሮ እናንተ ስጋችሁን ደግሞ ይገረዋል። ሰከንን የሚያደርገው ይህ ነው ትልቁ ስራ የቅዱስ ሚካኤል። ሰይጣን ቅዱስ ሚካኤልን አይወደውም፣ ሰውንም አይወድም። ምንም የሚወደው ነገር የለም የእግዚአብሔር ጠላት ስለሆነ። ለምን ሲባል ያኔ በትዕቢቱ ከሰማይ ሲወድቅ ስልጣኑን ቅዱስ ሚካኤል ወሰደበት፣ ርስቱንና ቦታውን ደግሞ ሰው ወሰደበት። ወይም እኛ አሁን ገነት መንግስተ ሰማያት እንውረስ ብለን ሰማያዊት ኢየሩሳሌም ስንሄድ ያኔ ሳጥናኤል አሁን ሰይጣን ሲፈጠር የነበረባት የምታበሯ የቺ የምታምረዋ በአይን ያልታየችው በጆሮ ያልተሰማችው የሰው ልብ ያላሰባት የምንወርሳት የተባለችው ቦታ እሷ የኛ ቦታ እንደሆነች ሰይጣን ስለሚያውቅ ሰውን በልቡ ውስጥ ተቀምጦ አውሊያ ቃልቻ ዛር ምናምን እያደረገ ከገነት መንግስተ ሰማያት ያባረራል። ጥበብ እያለ ያስወጣል። ሃይማኖት እያበዛ ህዝቡን በጦርነት በፖለቲካ በዘረኝነት እያደረገ ብቻ በምንም መንገድ ይሁን ሰው መንግስተ ሰማያት እንዳይወርስ የሚያደርገው ርስቱን እኛ ስለምንወርስበት ነው። ስልጣኑን ደግሞ ቅዱስ ሚካኤል ስለወሰደበት መላእክት አያማልዱም ብሎ በምንፍቅና ይመጣል። አያግዙ ምን ያደርጋሉ? ጌታ ሞቶልኛል በቃ አማላጅ አንድ ኢየሱስ አለማም ተብሎ ይመጣል። የመላእክትን አማላጅነት እንድንቀበል የማይፈልገው ወይም ምንፍቅና ውስጥ ገብተው ይሄ ነገር እንዲተዉት የሚያደርገው የቅዱስ ሚካኤል እርዳታ ስለሚያናድደው ነው። አለቅነትንም ስለወሰደበት ነው። የመላእክት አለቃ ነበራ መጀመሪያ እሱ። አሁን እሱ ሲወድቅ ሲዋረድ በሱ ቦታ ማን ገባ? ቅዱስ ሚካኤል። በእርግጥ ቅዱስ ሚካኤል ያው የነበረውን ስልጣን ይዞ ነው የቀጠለው። ለምሳሌ ከዚህ ጣቶች መካከል ጣቴ ባትኖር ይሄ ነው አይደል ቀጥሎ የሚኖረው አንደኛ የሚሆነው እንጂ ይሄ ጣቴ
ስለሌለ ወይም ደግሞ ስለተቆረጠ አይደለም። ይሄኛው በዚህ ምትክ የሆነው ራሱን በቦታውን ያለው ቅዱስ ሚካኤልም የራሱ ስልጣን ነበረው። ከሰባቱ ሊቃነ መላእክትም አንዱ ነው። የመላእክት ሁሉ ደግሞ አለቃም ነው። የሁሉም መላእክት አለቃ ነው። እንደገናም ደግሞ ከሰባቱ ሊቃነ መላእክትም ደግሞ አንዱ ነው። ስለዚህ ሳጥናኤል እዚህ ጋር ከነበረ እሱ ሲወድቅ ቀጥሎ የምናገኘው ሚካኤልን ነው። እንደ ስልጣኑ እንደያዘን የቀጠለው ሌላ የተጨመረለት ነገር ኖሮ ሳይሆን ራሱ የራሱን ስልጣን ይዞ ነው የቀጠለው። ግን ደግሞ የሁሉ መላእክት ደግሞ አለቃ ሆኖ ደግሞ ተሾመ። Upon opening the book, something shifted. And as she read, her thoughts rearranged. Explore your story. ስልጣን ይዞ ነው የቀጠለው።